እናሳያችሁ። እንግዲህ እነዚህ 5 መኪናዎች ኢትዮጵያ ውስጥ በተገዟቸው የሚያዋጡና ለረጅም ጊዜ መጠቀም የምትችሏቸው መኪናዎች ናቸው። ቪዲዮውን እስከ መጨረሻው ድረስ አብራችሁን ተከታተሉ። የመጀመሪያው መኪና እንግዲህ ቶዮታ ላንድ ክሩዘር ነው። እንግዲህ ቶዮታ ላንድ ክሩዘር በጣም በኢትዮጵያ ውስጥ በጣም ታዋቂ የሆኑ መኪኖች ናቸው። እነዚህ መኪኖች በኢትዮጵያ ብቻ አይደለም፣ በሚድል ኢስት ስፔሻሊ በሳውዲ አረቢያ፣ በዩናይትድ አረብ ኤሚሬትስ ወይም በዱባይ አካባቢ እንዲሁም በኤዥያ ማርኬት ላይ በጣም ሰፊ የሆነ ተደራሽነት ያላቸው የጃፓን መኪኖች ናቸው። እነዚህ መኪኖች በቶዮታ በተለያዩ ቫሪያንት ኢትዮጵያ ውስጥም ለረጅም ጊዜ አገልግሎት ሲሰጡ ነበረ። እንግዲህ አምቡላንስ ሆነው አንዴ ደግሞ የፖሊስ አገልግሎት ሲሰጡ፣ ረጅም የቱር ጋይድ መኪኖችን ማንም መኪና በቀላሉ መግባት የማይችልባቸው ገጠራማ አካባቢዎች ሁሉ በመግባት ለረጅም ጊዜ ኢትዮጵያውያንን ሲያገለግሉ የነበሩ መኪኖች ናቸው። እነዚህ መኪኖች ከ1951 ጀምሮ በታሪክ ለረጅም ጊዜ ከተመረቱ መኪኖች ውስጥ ናቸው። እነዚህ እንግዲህ 10 ሚሊዮን መኪኖች ያህል ተሽጠዋል ተብሎ ነው በቶዮታ የሚገለጸው። እንግዲህ እነዚህ አሁን ደግሞ በአዳዲስ ዲዛይን ኤልሲ 300 በሚሉ ሲሪየሶች እየተለቀቁ ያሉ ናቸው። እንግዲህ በተለምዶ ኢትዮጵያ ውስጥ ገመቺስ ተብለው የሚጠሩ መኪኖች ናቸው ማለት ነው። እነዚህ መኪኖች ቆንጆ የሆነ የግራውንድ ክሊራንስ ወይም ከመሬት ከፍታ ስላላቸው ለገጠራማ አካባቢዎች፣ ለአሸዋማ አካባቢዎች፣ ኮረብታ ላለባቸው አካባቢዎች በቀላሉ ገብተው ማንም የማይደፍረውን የመልክዓ ምድር በቀላሉ ሲሄዱበት እናያለን። እነዚህ መኪኖች ብዙ ጊዜ ከ5 እስከ 7 ሰዎች የመጫን አቅም ያላቸው መኪኖች ናቸው። ስለዚህ እነዚህ መኪኖች እንግዲህ እስከ 7 ሰው ይይዛሉ ማለት ነው። በጣም ሪሊየብል ከሚባሉ መኪኖች ተርታ ናቸው። በቂ የሆኑ መካኒኮች ኢትዮጵያ ውስጥም በተለያዩ ዓለም ሀገራትም ረጅም ጊዜ በመቆየታቸው በቂ የሆኑ መካኒኮች በልምዱ በዚህ መኪና ዙሪያ አሉ ማለት ነው። ስለዚህ በሜንቴናንስ ዘርፍ አስቸጋሪ የሚባል ነገር የለውም። ኢንጂናቸው እንግዲህ ትዊን ቱርቦ 2 ትዊን ቱርቦ የተገጠመላቸው ናቸው። ብዙ ጊዜ 4x4 እንግዲህ 4 ዊል ድራይቭ የሆኑ ናቸው። ይህም ማለት 4ቱም የፍሬን ሲስተም የተገጠመላቸው ጎማና 4ቱም ደግሞ በሞተር ሽክርክሪት ውስጥ የሚሄዱ መኪኖች ናቸው ማለት ነው። እነዚህ ብዙ ጊዜ በ409 ሆርስ ፓወር ነው አሁን ላይ እየተመረቱ ያሉት። በቪ6 ኦፕሽን አላቸው። ስለዚህ እነዚህ መኪኖች በቪ6 ኦፕሽናቸው ደግሞ በጣም ስትሮንግ እና ጉልበት ያላቸው ከቅንጦት ጀምሮ እስከ ማንኛውም የበረሃ ጊዜ መጠቀም የምትችሏቸው መኪናዎች ናቸው። ቪዲዮውን እስከ መጨረሻው ድረስ አብራችሁን ተከታተሉ። የመጀመሪያው መኪና እንግዲህ ቶዮታ ላንድ ክሩዘር ነው። እንግዲህ ቶዮታ ላንድ ክሩዘር በጣም በኢትዮጵያ ውስጥ በጣም ታዋቂ የሆኑ መኪኖች ናቸው። እነዚህ መኪኖች በኢትዮጵያ ብቻ አይደለም፣ በሚድል ኢስት ስፔሻሊ